አፓርትመንት ገዝታችሁ ለማከራየት ዝግጁ ሆናችሁ ከዛ በኋላ ትልቁ ውሳኔ የሚሆነው ባዶውን ላከራየው ወይስ እቃ ላሟላለት የሚለው ጥያቄ ነው። ከነሙሉ እቃ ማከራየት ምንድነው ጥቅሙ? ጥቅሙማ ከፍተኛ የኪራይ ገቢ፣ አጭር ጊዜና ዲያስፖራዎችን ማግኘታችሁና ሁሌ ዝግጁ ስለሆነ ቶሎ መግባት ይችላሉ። ጉዳቶቹ ከፍተኛ ወጪዎች ሊኖርባችሁ ይችላሉ እና ደግሞ የቤት እቃዎቹም አንዳንዴ ይጎዳሉ። ባዶ ቢሆንስ ግን? ባዶ ቢሆን ጥገና ብዙ አያስፈልገውም። የረጅም ጊዜ ተከራዮችም ረዘም ያለ ጊዜ መቆየት አዝማማ ይኖራቸዋል። እንዲሁም ደግሞ በፈለጉት ምርጫ መከራየት ይችላሉ። ግን ደግሞ ጉዳቱ ለመከራየት ትንሽ ጊዜ ሊወስድ ይችላል። ከነሙሉ እቃ ከሚከራየው ደግሞ ትንሽ አነስተኛ ነው ዋጋው። የኛ ምክር መጀመሪያ ለማን ማከራየት እንደምትፈልጉ እወቁ ባይነን። ማለትም ኤክስፓቶችና ዲያስፖራዎችን ማከራየት የምትፈልጉ ከሆነ የተሟላ እቃ አድርጋችሁ ብታከራዩት ባይነን። የከተማ ነዋሪ የሆነ ቤተሰብ ያለው እንዲሁም ደግሞ ለረጅም ጊዜ ነው ተከራይ የምፈልገው የምትሉ ከሆነ ደግሞ ባዶውን ብታከራዩት ብለን እናስባለን። እናንተ በዚህ ቦታ ብትሆኑ ምን ታደርጋላችሁ? መልሳችሁን ኮሜንት ላይ ጻፉልን። እንደዚህ አይነት መረጃዎችን ማወቅ ፈልጋችሁ ደግሞ ፎሎ፣ ላይክ፣ ሼር ማድረግ እንዳትረሱ። ዲቪት ይሆናል። የትም ሀገሯ ነው የትም ሰፈሯ ነው።